እሺ በቀጣይ የምናየው ደግሞ ልክ አፑን ማለት ነው ተመዝግበን ምናምን ከጨረስን በኋላ ስንከፍተው ፊት ለፊት የምናገኘው ገጽ ነው ይሄ ማለት ነው። ስለዚህ ገጽ ገባ ብዬ ላሳያችሁ ማለት ነው። ሆም ማለት ይሄ ነው። እዚህ ላይ ነው ያለ። ስለዚህ እንዴት ነው የምንሰራው የሚለውን ትንሽ ገረፍ ገረፍ ላድርግላችሁ። መጨረሻ ላይ ሞር ዲቴል አብራራላችኋለሁ። ትንሽ የምጨምረው ነገር አለ ነው እንጂ እዚህ ላይ በጣም ተከታተሉኝ። እዛ የተወሰነ ነገር ስለምል ማለት ነው። እሺ ከዛ በመቀጠል ግን ይሄኛው ሆም ፔጅ አለ አይደለ? ስለዚህ እንዴት ነው የምትሰሩት? ከገባችሁ በኋላ ፓርቲ በመቀመጥ ነው ማለት ነው። አንዱን ቤት ልንካውና ይሄው ቤቱ ይሄን ይመስላል ማለት ነው። ከገባን በኋላ ከዛ በመቀጠል ገብተን ለ2 ሰዓት አሊያም ደግሞ ለ3 ሰዓት ተቀምጠን ነው ማለት ነው ዴይሊ ታስክ የምንሰበስብ ማለት ነው። ያ የሚሆነው እንዴት ነው? እዚሽ ላይ ትታያለች አይደለ? እዚህ ከጌሟ ጌም እና እዚሽ ላይ ኒው ሆስት የምትለዋ አለች አይደለ? እዚህ ላይ ፓርቲ ተቀምጣችሁ ታስክ የምትሰበስቡ እቺ ኒው ሆስት የምትለዋ አለች አይደለ? ይሄ አቋራጭ መንገድ ነው ባይ ዘ ዌይ። እዛ ወጣ ብዬ ደግሞ ያን ካሳያችሁ ሞር ሌላ ማሳያችሁ ነገር ስላለ ነው። ለጊዜው ግን ታስክ ባጭሩ እዚህ ላይ ገብታችሁ ሪሲቭ ማለት ትችላላችሁ ማለት ነው። እዚህ ላይ ነው ታስኩ ያለ እዚህ ላይ ነው። እዚሽ ላይ ይታያችኋል አይደለ? ቤዚክ ሳላሪ የሚል እና ኤክስትራ ሳላሪ የሚሉ አሉ አይደለ? እዚህ ላይ ስለ እነሱ ነው። እነዚህ ናቸው በቃ ዴሊ ታስካችን ማለት ነው። ኖርማል ዴሊ ታስካችን ይሄ ነው። ቤዚክ ሳላሪ የሚለው ይታያችኋል አይደለ? ኖርማል ታስካችን ቤዚክ ሳላሪ የሚለው ነው። ኤክስትራ የሚባሉ ደግሞ አሉ ማለት ኖርማል ታስካችን ያልኩበት ምክንያት ልክ አዲስ ሆናችሁ ተመዝግባችሁ እዚህ ፕላትፎርም ላይ በምትመጡበት ጊዜ ኤክስትራ ሳላሪ የሚባሉት እነዚህ 1000 የሚሉት አሉ አይደል? 600 ላታገኟቸው ትችላላችሁ። ሁለቱም ብቻ ነው ልታገኙት ምናልባት ሊቀሩባችሁ ይችላል ብዬ ነው እንጂ ኒው ሆስት ኢንቫይት ኒው ሆስት የሚለው አለ አይደለ? እነዚህም ብቻ ምናልባት ልታገኙት ትችላላችሁ ብዬ ነው። ሁለቱም ቤዚክ ሳላሪ እና ኢንቫይት ኒው ሆስት የሚለው እነሱም ብቻ ምናልባት ድንገት ካገኛችሁ እንዴት ቀረብኝ እንዳትሉ በሚል ነው። ምናልባት ይሄ ከአንድ ሳምንት ወይም ደግሞ ዌልካም ሪዋርዳችሁን ከተቀበላችሁ በኋላ ሊመጡ የሚችሉ ነገሮች ስለሆኑ ማለት ነው። ፓርቲ የምቀመጠው ለ2 ሰዓት ነው ኦልሬዲ። አዎ ምክንያቱም ኖርማል አዲስ ገቢ ከሆናችሁ ፓርቲ የምትቀመጡት ለ2 ሰዓት ነው ብለው ነው የሚነግሯችሁ ማለት ነው። አሁን እናንተም ለ2 ሰዓት ነው የምቀመጥ ብላችሁ ምናልባት እነዚህ ነገር ከሌሉ 2 ሰዓት ነው የምትቀመጡ ቀጥታ እነሱ እንዳሏችሁ ማለት ነው። ቤዚክ ሳላሪ የሚሉ አለ አይደለ? 2 ሰዓት ነው የምትቀመጡት። ግን ደግሞ ከአንድ ሳምንት በኋላ ወይም ደግሞ ዌልካም ሪዋርዳችሁን ከተቀበላችሁ በኋላ ኤንዴን ደግሞ ኤክስቼንጅ ካደረጋችሁ በኋላ ደግሞ ምናልባት እነዚህ ነገሮች ሊመጡ ይችላሉ ማለት ነው። ኤክስትራ ሳላሪ የሚለው አለ አይደለ? እዚህ ጋር 1000 እና 600 ስለዚህ 2600 ነው በአጠቃላይ። ስለነዚህ ነገር ትንሽ ማለት ስለፈለኩ ነው እንዳትደናገሩ ማለት ነው። ይታያችኋል አይደለ? ይሄኛው ይታያችኋል አይደለ? ቢጫው ወንበሩ እና ከላይ ደግሞ ከ1 እስከ 4 ባሉት ደግሞ ሰማያዊ ወንበር አለ ላይ ይታያችኋል ቦስ የሚለው እነሱ ናቸው። እነዚህ ጋር በመቀመጥ ነው ተጨማሪውን ልታገኙ የምትችሉ ማለት ነው። ተግባባን አይደለ? ተጨማሪውን ልታገኙ የምትችሉ እነዚህ ጋር በመቀመጥ ነው ማለት ነው። ቢጫው ወንበር ለ2 ሰዓት ተቀምጣችሁ ቢጫው ወንበሩን 1000 ቀድሜ ያልኳችሁ ቆይ ገብቼ ላሳያችሁ። 1000 ሪሲቭ ማለት ትችላላችሁ ቢጫው ወንበር ማለት ነው። ይኸው እዚህ ጋር ከጎን የሚላል አይደለ? 6 ሰዓት ማነው 60 ደቂቃ ፐር 19 ደቂቃ ይላል ማለት ነው። ስለዚህ እኔ አሁን ከ60 ደቂቃ 19 ደቂቃ ተቀምጫለሁ። 60 በ60 ሲል ግን ቀጥታ ጎምቱላ ሪሲቭ ትላለች በአረንጓዴ እሷን ሪሲቭ ላለሁ ያ ማለት ለ1 ሰዓት ነው የምቀመጥ ማለት ነው። ሁለተኛውን ደግሞ 1000 ለመቀበል ደግሞ ለ120 ደቂቃ ይላል ያ ማለት 2 ሰዓት ማለት ነው። እና እኔ ደግሞ ከ2 ሰዓቱ 19 ደቂቃ ተቀምጫለሁ ሪሲቭ ላለሁ ማነው ሲመጣ። በነገራችን ላይ ማለት ነው 2 ሰዓት መቀመጥ 1000ንም ዴሊ ታስካችሁንም ባንዴ መቀበል የምትፈልጉ ከሆነ ቀጥታ እቺ ጎልደን ወንበር ነው የምትባል እቺ ቢጫ ወንበር ማለት ነው ቪ ምልክት ያለባት እሷ ላይ ተቀመጡ። ዴሊ ታስካችሁንም 2 ሰዓት ስለሆነ የሚላችሁ ዴሊ ታስካችሁን ባይዘው የትኛውም ወንበር ላይ ብትቀመጡ ትወስዱታላችሁ። ግን እነዛ 1000 የሚባሉት ነገሮች ወይም ደግሞ 1000 በአጠቃላይ 2000 የምትወስዱት ነገር ቢጫው ላይ መቀመጥ አለባችሁ ግዴታ። እዚህ ቢጫው ላይ ብትቀመጡ ሪሲቭ ቤዚክ ሳላሪውንም ኤክስትራውንም መቀበል ትችላላችሁ ባንዴ ማለት ነው። አለበለዚያ ግን እቺ 600ንም ተጨማሪ መውሰድ እፈልጋለሁ የምትሉ ከሆነ እሷ የተለየ ቦታ ነው ያላት። እዚህ ከላይ ይታያችኋል አይደል? ሰማያዊ ወንበር
ሰማያዊ ቦስ የሚለው ከ1 እስከ 4 ነው ያሉ እነሱ ለ600 ተጨማሪ 3 ሰዓት መቀመጥ አለባችሁ ማለት ነው። በአጠቃላይ ሲጠቃለል እንዳለ እዛ ኤክስትራ ሳላሪውን ቤዚክ ሳላሪውን ለመቀበል በአጠቃላይ 3 ሰዓት መቀመጥ አለባችሁ ማለት ነው። ግን ግዴታ ግን 100 መስጠት አለባችሁ ሪሲቭ ለማለት ዝም ብላችሁ ከ1 እስከ 4 ስለተቀመጣችሁ 600ን ሪሲቭ አትሉም። ሪሲቭ የሆነች ነገር ጊፍት ትሰጣላችሁ ለራሳችሁ ማለት ነው። ጊፍት ከሰጣችሁ በኋላ እቺ ቦስ ወንበሯ ላይ ትቀመጣላችሁ 600ን ትወስዳላችሁ ማለት ነው። እና ጊፍትስ እንዴት ነው ልሰጥ የምችል የምትሉ ከሆነ እዚች ላይ ሳጥን ምልክት ትታያለች አይደለ? እዚች ላይ ይኸው እሷን ነክታችሁ ማለት ነው። እዚች ላይ እሷን ነክታችሁ ማለት ነው። ይኸው ጊፍቴ 2000 ሚል አለ፣ 3000 ሚል አለ፣ 5000 ሚል አለ፣ 10000፣ 60000፣ 100000 እስከ ሚሊዮን ድረስ አለ። የፈለጋችሁትን ጊፍት መስጠት ትችላላችሁ ማለት ነው። ከዛ በመቀጠል ግን ይሄንን ቦክስ የምትጠቀሙት እችኛዋን ነክታችሁ ማንኛውንም ጊፍት የምትሰጡ ምን ከሆነ ነው? የቤቱ ባለቤት ከሆናችሁ ገብቷችኋል። የቤቱ ባለቤት ከሆናችሁ ነው። ይህንን ሩም እናንተ ከከፈታችሁ ነው ቀጥታ ይች ቦክስ ነክታችሁ የፈለጋችሁትን ጊፍት የምትሰጡ። አለበለዛ ግን የቤቱ ባለቤት ሳትሆኑ ቀጥታ ይህንን ጊፍት ልስጥ ብትሉ ልንካ ብትሉ ለቤቱ ባለቤት ነው ቀጥታ የሚገባ ማለት ነው። ስለዚህ ያ ነገር እንዴት እንደዚህ አይነት ነገር እንዳይፈጠር ከወዲሁ ምን ላስጠንቅቃችሁ። የቤቱ ባለቤት አሁን እናንተ ባትሆኑ ማለት ነው። አሁን ለምሳሌ እዚህ ላይ የተቀመጠ አንዱ ቤት ላይ አሁን ለምሳሌ እኔ እዚህ አልተቀመጥኩም፣ ግን የሆነ አንዱን ቤት አሁን ለምሳሌ እዚህ ከ3 ቁጥር አጠገብ ያለውን ቤት ልንካውን ሰው እየተቀመጠውን ልንካውና አሁን እኔ በሆነ እዚህ ላይ ያለው ይሄን ነካዋለሁ። ከዛ በኋላ አሁን እኔ ስላልሆንኩ ነው። እኔ በሆነ ኦልሬዲ ፎሎ ምናምን አይጠይቀኝም። ፎሎ ማድረግ ያለብኝ ማለት ነው። ከዛ እዚች ላይ አሁን እኔ አይደለሁም ቀጥታ ይሄኛውን ፕሮፋይሉን ትነኩታላችሁ። ስትነኩት ይሄኛው ነገር ነው የሚመጣ ሴንድ ጊፍት የሚል ይሄ ማለት ለራሳችሁ ነው ማለት ነው። ይሄንን እንዴት ትነኩታላችሁ። ከዛ በኋላ ምንድነው ቀጥታ የምትፈልጉትን ጊፍት 300,000 ሊሆን ይችላል፣ 60,000 ሊሆን ይችላል፣ በቃ 100,000 ሊሆን ይችላል፣ 100ም ሊሆን ይችላል ማለት 3,000 ሊሆን ይችላል። የፈለጋችሁትን አሁን ለምሳሌ 5,000 ይላል አይደለ? 5,000 እኔ ግን አሁን እዚች ላይ 5 ነው ትታያላችሁ። ዳይመንድ እዚች ላይ 5 ላይ ነኝ። 5,000 ቢኖረኝ ልከው ነበር። ሴንድ ነው ቀጥታ ምለው፣ ግን ይኸውስ ስለሌለኝ እንደዚህ ያመጣብኛል ማለት ነው። ቀጥታ ሴንድ ስትሉት እዚህ ላይ ፕሮፋይሉን ለነካችሁት ማለት ነው። ባይዘው ለሌላ ሰው አሁን እኔ ለሌላ ሰው ራሱን ብልክ አሁን ይሄ እኔ አይደለሁም ለዚህኛው ሰውዬ መላክ ብፈልግ መጀመሪያ ቅድም ፎሎ አድርጌ ሴንድ ጊፍት ብዬ ነው የምልከው። አዎ ለእኛ ብቻ ራሱ አይደለም ታረጉትና ሴንድ ጊፍት የሚል አለ። እሷን ነክታችሁ ነው ለሌላ ሰው ራሱ የምትልኩ እንጂ ቀጥታችኛዋን ቦክስ በመጠቀም እንዲነክታችሁ የምትልኩ ከሆነ ለሩሙ ባለቤት ነው ቀጥታ የሚደርስ ማለት ነው። ወይም ደግሞ ጊፍት የምትሰጡት ያንን ለማለት ነው። ከዛ በመቀጠል እዚች ላይ በአጭሩ ቻት መደራረግ ትችላላችሁ። ውጭ ላይም አለ። ያኛውን በቀጣይ ሞር አስረዳችኋለሁ ብዬ ነው። ቻት እዚህ ሾርት ላይ ፎሎ የተደራረጋችሁት ወይም ደግሞ ኖርማል የተጻጻፋችሁት ሰው ካለ ቴክስት መደራረግ ትችላላችሁ። በሜሴጅ ራሱ ጊፍት መላክ ይችላል። ባይዘው ለሌላ ሰው እንዲያው ለምሳሌ ለዚች መላክ ብፈልግ እዚች ላይ ያለች አይደል ጊፍት ምልክት እሷን ነክቼ የፈለኩትን መላክ እችላለሁ ማለት ነው። በሜሴጅም መላክ ይቻላል ባይዘው ማለት ነው። ሰውየው ባይኖር ድንገት እዚህ ከዛ በመቀጠል ደግሞ እዚች ላይ አሁን እኔ ኤክስ ብያታለሁ። እቺ የቮይስ ምልክቱ ነው። ካበራሁት እዚህ እንዳለ የሚያወሩ ሰዎችን ጫጫት አሁን እኔ ስለቀነስኩት ነው። ድምጹን ብጨምረው ይሰማል አይደል? እንደዚህ ነገር እንዳይረብሽ አጥፍቼው ነው። ሩሙ ላይ የሚወራው ነገር መስማት የማትፈልጉ ከሆነ ቀጥታ ኤክስ ማድረግ ነው፣ አለበለዛ ኦን ማድረግ ነው ማለት ነው። እንደገና ደግሞ ያው ሌላው ፓርቲ ተቀምጠ ኦፍ ካረጋችኋት ምንድነው የሚሆን? እናንተ የምታወሩት አይሰማም ማለት ነው። እዚህ ላይ የኦፍ ምልክት ሰረዝ ካለች ማለት ነው። ለማውራት ከፈለጋችሁት ደግሞ አብረታችሁ ነው ማለት ነው። እንደዚህ አብረታችሁ ነው ማለት ነው የምታወሩ። ይሄንን ለማለት ነው። ከዛ በመቀጠል አንዳንድ ነገሮች ደግሞ እዚች ላይ ደግሞ እዚች 17 ቁጥር የምትላለች አይደል? ከሷ አጠገብ ዋናው ልንገራችሁ ብዬ ነው። ሞር ከገባችሁ በኋላ ደግሞ እናንተ በጣም ትረዱታላችሁ። ይታያችኋል አይደል? እቺ ፓወር ኦፍ የምትመስለው አነክቻት እዚህ 16 ቁጥር የምትላለች አይደል? ከላይ ከሷ አጠገብ ፓወር ኦፍ የምትመስላለች አይደል? እሷን ስነካት ይሄኛው ይመጣል። ሚኒማይዝ እና ክሎዝ። ሚኒማይዝ ማለት ኦልሬዲ ከዚህ ሩም መውጣት የማትፈልጉ ከሆነ ወይም ደግሞ ቀጥታ ሚኒማይዝ የሚለው ነው። አሁን ለምሳሌ ልንከላችሁ አልወጣውም፣ እያያችሁት ነው። ክብ ምልክት ሚኒማይዝ የምትለዋለች አይደለ? እሷን ነክቼ
የፈለኩት ቦታ እቺን ቀስቷን ነክቼ የፈለኩት ቦታ መሄድ እችላለሁ ማለት ነው። ግን ሌላ ሩም የምትነኩ ከሆነ ግን ከዛ ሩም ከነበራችሁበት ሩም ይወጣል ማለት ነው። ቀጥታ ይወጣል። ግን ዝም ብላችሁ እዚህ ለምሳሌ አሁን እዚህ ቪዲዮ ማየት የምትፈልጉ ከሆነ ሩም የምትከፍቱም ከሆነ ይጠፋል ኦልሬዲ ያኛው እዚህ ላይ ቻቱ ላይ የሚለኝ ምናምን የሚለው ፈለጋችሁበት ቦታ ለመሄድ ይረዳችኋል ማለት ነው። ሚኒማይዝ የምታደርጉት ከሆነ ክሎዝ የምትሉት ከሆነ ግን እዚህ ላይ ቀጥታ ገብቻውን ክሎዝ የምትሉት ከሆነ ግን ሩሙን ቀጥታ ዲስሚዝ ነው የሚያደርገው። ትወጣላችሁ ማነው እናንተ ከሩሙ ይዘጋል ሩሙ ይዘጋል ሩሙ ማለት እናንተ በቃ ወጣችኋል ከዛ ሩም ማለት ነው። ሌላው አለ እናንተ ነው የወጣችሁ ክሎዝ ካላችሁት ከዛ በኋላ ይኸው ሌላው ይሄ ነው ማለት ነው። ከዛ በተጨማሪ ስለነዚህ ምልክቶች ሆም፣ ኤክስፕሎር፣ ቪዲዮ ምልክቶች፣ ቻት፣ የሚሉትን በቀጣይ ሞር በዲቴል ለማስረዳት ስለፈለኩ ነው።